ሀሰን አሁን ተከበር፣ ሀሰን ተከበር፣ ተከበር፣ ተከበር። ዋ ብለናል። ዋ ዋ ዋ ዋ። ምንድን ነው ይሄን ያክል እንዲህ ከቡታጅራ ወደ አዲስ አበባ ነው የመጣኸው ወይስ እንዴት ነው? ወደ አዲስ አበባ መጣሁኝ። ሻንጣ ይዘህ መጣህ፣ አላቀበልክም፣ በር አልሰበርክም፣ ምን አላልክም። አቅም የለማ። ስለዚህ ሁለቶችን ማስታረቅ ነው እንጂ ያለብህ ሁለቶችን ማጣላት የለብን ብዬ ነው የምለው ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ እና እንግዲህ አሁን በተሰራው ቪዲዮ በጣም የሚገርም ነገር ነው የሚገርም ነው። ኮሜንታተሮች በጣም ትክክል ናቸው ብዬ ነው የማስበው ማለት ነው። ስለዚህ ማስታረቅ ነው እንጂ ያለብህ ሀይሚን ከቤት አስወጥተህ ይዘህ መሄድ የለብህም ነው የምንለው። እቃ ይዤልሽ መጥቻለሁኝ፣ በሩን እገነጥለዋለሁኝ፣ አስገበኝ፣ ፀጉር ቤት መሄድ ትፈልጋለች ምናምን ደግሞ አላለም። ጉድ እኮ ነው ዘንድሮ። ወይኔ እናቴ ዛሬ ተመችቶኛል። ሀሰን እዚህ ጋር አነጋገር ማለት ነው በጣም ነው የተመቸኝ። ወይኔ አምላኬ ሆይ ሰው በስንት ይቀጠላል አለ። ወይ ጉድ! ለማንኛውም ይመች ነው የምለው እንግዲህ ከስር ማለት ነው። ይመች ይመች ልበልህ ወይስ ምንድን ነው ግን አንተ አስተሳሰብ? ፍፄ ደግሞ ይኸው አልከፍትም ብሎ እንግዲህ ሻንጣውን ተቀብሏል ማለት ነው። ስለዚህ ደውልለት፣ እኔ መግባት እፈልጋለሁኝ፣ እቃም ይዤ መጥቻለሁኝ፣ ማቀበል እፈልጋለሁ፣ ፀጉር ቤትም ቢሆን ይዣት መሄድ እፈልጋለሁኝ፣ መውጣት ትፈልጋለች፣ አትቆልፉባት እያለ ነው። ስለዚህ ችግር የለም ሀሰን ለነ ቡራና ለነ ፍፄ ታውላቸው እሱ ማለት ነው። እሱ ችግር የለውም ይደርሳል ብዬ ነው የማስበው። ጋይሶች አይደል እንደዛ ነው የምንለው። እንዲህ ይቀልዳል እንዴ ቀልደኛ ሆ። ለማንኛውም ሀይሚዬ የኔ ቅመም ያው ስራ እንደሆነ ሁላችንም እናውቃለን። ስለዚህ ምንም ነገር አትጨነቁ ነው የምንለው። አትጨነቁ፣ ምንም ነገር ያው የተፈጠረ ነገር የለም። ስራ እስከሆነ ድረስ ይስሩ፣ ተዋቸው። ሀይሚና ቡራ ያው አልተለያዩም ለማለት ያክል የኔ ወዶች ማለት ነው። የምሬን ነው የምላችሁ፣ ምንም ነገር አልተፈጠረም። ገባችሁ? እና ቅድም ደግሞ ናቲ ቤት በተሰራው እንግዲህ በልደቱ ቀን ማለት ነው